በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መንፈሳዊ ፒሲዲ በልዩ ልዩ ቦታዎች ሆናችሁ የምትከታተሉ የእግዚአብሔር ሰዎች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን እስከረማችሁ? የማቴዎስ ወንጌል ምዕራፍ 6 ቁጥር 13 ደግሞ የበደሉንን ይቅር እንደምንል በደላችን ይቅር በለን ከክፉ አድነን እንጂ ወደ ፈተና አታግባን መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይልላችሁም። ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት በአንቀጸ ብፁዓን ካስተማራቸው ትምህርቶች አንዱ የይቅርታ ትምህርት ነው። ምክንያቱም የሰው ልጅ እንደገና ወደ እግዚአብሔር የሄደበት መንገድ የይቅርታ መንገድ ስለሆነ አዳም በደለ፣ መድኃኔ ዓለም ካሰ። አዳምና መድኃኔ ዓለም የታረቁት በይቅርታ ነው። እግዚአብሔር ይቅር ባይል ኖሮ አዳምም ይቅርታ ባይጠይቅ ኖሮ ሰው እንደ ሰይጣን ሆኖ ይቅር ነበር። ሰውም ሰይጣንም እኩል ጥፋት ነው ያጠፉት። የሰውም የኃጢአቱ መነሻ ትዕቢት ነው፣ አምላክ ሆናለሁ ብሎ መነሳት። የሰይጣንም የኃጢአቱ መነሻ ትዕቢት ነው፣ አምላክ ሆናለሁ ብሎ መነሳት። ሁለቱም በትዕቢታቸው ምክንያት የሚመጣባቸውን ተቀብለዋል። ዲያብሎስ ከተቀመጠበት መንበሩ ወርዷል። አዳምም ከተፈጠረበት ገነት ወርዷል። አዳምን ከዲያብሎስ ምንድነው የለየው? አዳምን ከዲያብሎስ የለየው ይቅርታ መጠየቁ ነው። አንብቶ አልቅሶ ውሃ ሲያልቅበት ደም ሲያልቅበት እጅ እያለቀሰ በድያለሁ ይቅር በለኝ እግዚአብሔርን ያህል ጌታ ገነትን ያህል ቦታ በገዛ ኃጢአቴ ያጥቻለሁ ብሎ በማልቀሱ አዳምን ከሰይጣን ይሄ ለይቶታል። ስለዚህ ይቅርታ ሰውን እንደገና ወደ ጥንት ክብሩ የመለሰ ትልቅ ጸጋ ነው። ያለ ይቅርታ ዓለም አትኖርም ነበር። ሁለት አይነት ይቅርታ አለ። እኛ ሰዎች ለሌሎች ሰዎች የምናደርገው ይቅርታ፣ እግዚአብሔር ለዓለም ያደረገው ይቅርታ። እግዚአብሔር ለዓለም ያደረገው ይቅርታ በቃል ኪዳን የታሰረ ነው። በማንኛውም ጊዜ ይቅር በለኝ ብለው የሚለምኑትን ሁሉ እግዚአብሔር ይቅር ይላል። እግዚአብሔር ይቅር ይላል ስንል በእያንዳንዱኛ ይቅርታ በጠየቅነው ቁጥር ይቅር ብያለሁ ይላል ማለት አይደለም። ነገር ግን ይቅርታ የጠየቁትን ሰዎች ሁሉ ይቅር ሊል እግዚአብሔር ሁሉ ጊዜም ዝግጁ ስለሆነ እኛ በጠየቅነው ቁጥር እሱ ያን የይቅርታውን ቃል ኪዳን በእኛ ላይ እንዲሰራ ያደርጋል። እግዚአብሔር ዓለምን ይቅር ባይላት ኖሮ ምድር በዚህ ዓለም ላይ ልትኖር አትችልም ነበር። ሰው በየደቂቃው ያጠፋል። ሰማያት እንኳን በፊቱ ንጹሃን አይደሉም ተብሏል። ይሄ ማለት በሰማያት እንኳን እንከን አለባቸው ማለት ነው። ምንም በማይታረሱት ሰው በማይደርስባቸው ሰማያት እንኳን እንከን አይጠፋባቸው እንኳን በሰው ልጅ ሌትና ቀን በሚያስብ በሚሰራ በሚያወጣ በሚያወርድ። ነገር ግን በዚህ ሁሉ ጥፋቱ እግዚአብሔር ይቅር የሚል አምላክ በመሆኑ ነው ሰው የኖረው። እግዚአብሔር ይቅር የሚለው ይቅርታ ስንጠይቀው ብቻ አይደለም። በእግዚአብሔር ዘንድ ሁለት አይነት ይቅርታ አለ። ለክብር ለማዕረግ ለመንግስተ ሰማያት የሚያበቃ ይቅርታ አለ። እንድንኖር የሚያደርግ ደግሞ ይቅርታ አለ። ለክብር ለማዕረግ የሚያበቃው ይቅርታ ማለት ንስሐ ገብተን ይቅር በለን ብለን አልቅሰን በእግሩ ስር ስንበረከክ የምናገኘው ይቅርታ ነው። እሱ ለመንግስተ ሰማያት የሚያበቃ ይቅርታ ነው። የሚያኖረን ደግሞ ይቅርታ አለ። በእያንዳንዷ ለበደል ነው በደል ቅጣት አለብን። ሐዋርያው የኃጢአት ደሞዙ ሞት ነው ይላል። ይሄ ማለት ነው ሰው ኃጢአት በሰራ ቁጥር ሞት ይገባዋል ማለት ነው። ታዲያ ለምንኛ እያንዳንዳችን ኃጢአት በሰራን ቁጥር ለምን አንሞትም? የኃጢአት ደሞዙ ሞት ከሆነ ለምን አንሞትም? እግዚአብሔር የይቅርታ አምላክ ስለሆነ ሳንጠይቀው ይቅር ስለሚል ማለት ሳንለምነው ይቅር ስለሚል አይቶ ስለሚያልፍ። ይሄ በባህላችን አይቶ እንዳላዩ ሆኖ ማለፍ ምንለው ማለት ነው። አንድ ሰው ሲያስቀይመን ሲበድለን ሲያማን ወይም በእኛ ላይ ክፉ ነገር እያየነው እንዳላየነው ሆኖ ማለፍ በራሱ ከይቅርታ የሚቆጠር ይቅር ብለነዋል ማለት ነው። ትተንለታል። እግዚአብሔር በእያንዳንዱ ባጠፋነው ቁጥር ይተውልናል። ይሄ ሌላው ይቅርታ ነው። ይሄ ነው ዓለምን እንድትኖር ያደረጋት እንጂ ለምናጠፋው ለእያንዳንዱ ጥፋት ዋጋችን ሞት ነበር። ይሄ በእግዚአብሔር ዘንድ ያለ ነው። በሰዎች ዘንድ ደግሞ ይቅርታ አለ። እንደዚህ ብዙ አይነት ይቅርታ አለ። ወንድማዊ ይቅርታ አለ። ሰው ከባልንጀራው ጋር ይኖራል፣ ባል ከሚስቱ ጋር፣ ወላጆች ከልጆቻቸው ጋር፣ ከጓደኞቻችን ጋር፣ ከወላጆቻችን ጋር
ከተለያዩ ማህበረሰብ አካላት ጋር በጣም ከሚቀርቡን ጋር እንኖራለን እንኳን ሰውና ሰው ጉልቻና ጉልቻ እንኳን ይጋጫል ይባላል በባህላችን ስለዚህ ግጭት ይኖራል ሰው አብሮ ከኖረ ግጭት መኖሩ ምንም የማይቀር ነገር ነው ጠብ መኖሩ የማይቀር ነገር ነው ክርክር መኖሩ የማይቀር ነገር መኖሩ የማይቀር ነገር ነው ይሄን ታላቁ አባት ኢትዮጵያዊ አቡነ ሐራ ድንግል ገዳም ገብቶ በነበረ ጊዜ ብቻቸውን በተባተው ይያሉ ደቀ መዝሙሮቻቸው ውሾች ወደዚህ ሰፈር መጡ ብለው በነገሯቸው ጊዜ አይ ውሻማ ከመጣ ሰው መጣ ሰውም ከመጣ ነገር መጣ ማለት ነው ብለው ጥለው ይሄዱ ይባላል ሰው ካለ ነገር ሁሉ የማይቀር በሚዋደዱ ሰዎች በሚፋቀሩ ሰዎች መካከል እንኳን ነገር አይቀርም ወንድምነት እንዲዘልቅ እህትነት እንዲዘልቅ ባለትዳርነት እንዲዘልቅ ያባትና የልጅ ግንኙነት እንዲዘልቅ ይቅርታ በጣም አስፈላጊ ነው ሁለቱም አይነት ይቅርታ ማለት ነው አንደኛው አይነት ይቅርታ ሲጠየቅ ይቅር የማለት ሁለተኛው አይነት ይቅርታ ደግሞ አይቶ የማለፍ አይነት ይቅርታ ይሄ ከሌለ ወንድምነት አይኖርም ሳይጋጭ የሚውል ማን ይኖራል ቢያንስ ልቡናዎቻችን ይጋጫሉ ባፋችን ማንናገራቸው ብዙ ስድቦች በልቦቻችን ውስጥ አሉ ደግሞ አውተን ባንገልም እንዲሞቱ ምን ፈልጋቸው ብዙ ሰዎች ግን አሉ በውስጣችን እነዚህ ሁሉ ሊያስተሰር የሚችለው ይቅርታ ነው ይሄ ወንድማዊ ይቅርታ ነው አገራዊ ይቅርታም ደግሞ አለ